በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ነሐሴ 19 አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ነሐሴ 19 በዚህች ቀን ሳስዌር ከሚባል ሀገር ወደ አስቄጥስ ገዳም የታላቁ አባ መቃርስ የሥጋው ፍልሰት ሆነ። ከዕረፍቱ በኋላ ከሀገሩ ከሳስዌር ሰዎች መጥተው ሥጋውን ሰርቀው ወደ ሀገራቸው ወሰዱት። ቤተ ክርስቲያንንም ሰርተውለት ሥጋውን በዚያ አኖሩት። እስላሞች እስከ ነገሱበት ዘመንም በዚያ ኖረ። ከዚህ በኋላ ወደ ሌላ ቦታ አፍርሰውት በዚያ ቤተ ክርስቲያን ሰሩለት። ለአባ መቃርስ ገዳም አበምኔት ሆኖ አባ ዮሐንስ እስከ ተሾመበት ዘመን ኖረ። ሊቀ ጳጳሳቱም የከበረች ጾም አርባን ሊፈጸም ወደ አባ መቃርስ ገዳም በወጣ ጊዜ ፈጽሞ አለቀሰ። እንዲህም ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ የከበረ የአባ መቃርስ ሥጋ በዚህ ገዳም በመካከላችን ይሆን ዘንድ እንድትረዳኝ እመኛለሁ። ከጥቂት ቀኖችም በኋላ አባ ሚካኤል ሄደ። ከእርሱ ጋራም ስለ ገዳሙ አገልግሎት አረጋውያን መነኮሳት አሉ። ልቦናቸውም በመንፈሳዊ ሁከት ተነስተው ያመጡት ዘንድ የአባ መቃርስ ሥጋ ወዳለበት ቦታ ደረሱ። የሀገር ሰዎችም ባዩአቸው ጊዜ በትሮቻቸውንና ሰይፎቻቸውን በመያዝ ከመኮንናቸው ጋር ተሰብስበው ከለከሏቸው። በዚያችም ሌሊት በልባቸው ፈጽሞ እያዘኑ አደሩ። አባ መቃርስም በዚያች ሌሊት ለመኮንኑ በራእይ ተገለጠለትና ከልጆቼ ጋር መሄድን ለምን ትከለክለኛለህ? እንግዲህስ ተወኝ፣ ከእሳቸው ጋር ወደ ቦታዬ ልሂድ አለው። ያ መኮንንም በጠዋት ተነስቶ እየፈራና እየተንቀጠቀጠ የከበሩ አረጋውያን መነኮሳትን ጠርቶ የከበረ የአባ መቃርስን ሥጋ ሰጣቸው። እነርሱም ደስ ብሏቸው ተቀበሉት። በመርከብም ተሳፍረው ትርኑጥ ወደሚባል ሀገር ደረሱ። ከእሳቸውም ጋር የሚሸኟቸው ከየሀገሩ የመጡ ብዙ ሕዝቦች ነበሩ። በዚያችም ሌሊት በዚያ አደሩ። ጸሎትንም አደረጉ። ቀድሰውም ለሕዝቡ ሥጋውንና ደሙን አቀበሉ። ከዚህ በኋላ ተሸክመው ወደ ገዳም ተጓዙ። ሲጓዙም ከበረሃው እኩሌታ ደርሰው ከድካማቸው ጥቂት ሊያርፉ ወደዱ። አባ ሚካኤልም የከበረ የአባታችን የአባ መቃርስን ሥጋ የምናሳርፍበትን እግዚአብሔር እስኪገልጥልን ድረስ እንደማናርፍ ያው እግዚአብሔርን ብሎ ማለ። ከዚህም በኋላ የከበረ የአባ መቃርስን ሥጋ የተሸከመ ግመል ወደ አንድ ቦታ ደርሶ በዚያ ብርክ አለ። የከበረ የአባ መቃርስ ሥጋ ያለበትንም ሳጥን ይጥል ዘንድ በራሱ ወዲያና ወዲህ ይዞር ጀመር። አረጋውያን መነኮሳትም እግዚአብሔር የፈቀደው ያ ቦታ እንደሆነ አወቁ፣ እጅግም አደነቁ። እግዚአብሔርንም አመሰገኑት። ያ ቦታ እስከ ዛሬ የታወቀ ነው። ወደ ገዳሙም በቀረቡ ጊዜ መነኮሳቱ ሁሉ ወጡ። ወንጌልንና መስቀሎችን ይዘው መብራቶችን እያበሩ እየዘመሩና እያመሰገኑ ወደ ቤተ ክርስቲያን እስካስገቡት ድረስ በታላቅ ክብር በራሳቸው ተሸክመው ወሰዱት። እግዚአብሔርም በዚያች ሌሊት ታምራትን አደረገ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ በአባቶቻችን ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። በዚች ቀን የአልዓዛር ልጅ የፊንሐስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ነሐሴ 19 ቀን የሚከበረው ዓመታዊ የቅዱሳን በዓላት ተስካረ ፍልሰታ ለማርያም ድንግል፣ አራተኛ ቀን ታላቅ ቅዱስ መቃርስ ፍልሰቱ፣ አባታችን ቅዱስ አብርሃም አኦቱን የሰበረበት፣ ቅዱስ ፊንሐን ካህን ወልደ አልዓዛር። ወርኃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስቴሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ ይባርካለሁ እያበዛሁም አበዛለሁ ብሎ ከእርሱ የሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ዕብራውያን ምዕራፍ 6 ከቁጥር 13 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን
እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኮ ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።